እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ገና የፍቅር የመስጠትና የደስታ በዓል ነው። በዚህ ታላቅ በዓል ላይ ቤተሰቦች ተሰብስበው ደስታን ሲጋሩ እኛም በበኩላችን የምንሰጠው ስጦታ ይኖር። በዓልን ስናከብር በሕክምና ላይ ሆነው የኛን ስጦታ የሚጠባበቁ በርካታ ወገኖቻችን አሉ። በተለይ በደም እጦት ምክንያት ህይወታቸው አደጋ ላይ የወደቁ እናቶች፣ ህፃናት፣ የካንሰር ታማሚዎች እንዲሁም የመኪና አደጋ እንዲሁም ሰው ሰራሽና ተፈጥሯዊ አደጋ ደርሶባቸው የደም አቅርቦትን የሚጠብቁ ወገኖቻችንን በዚህ በዓል ደርሰን የደም ስጦታችን እንስጥ። እንዲሁም ከዚህ በተጨማሪ በአይን ብሌን ጠባሳ ምክንያት በርካታ ወገኖቻችን ማየት ተስኗቸዋል ይገኛልና የአይን ብሌናችንን ከህልፈት ህይወት በኋላ በመለገስ ወይም ደግሞ በቤተሰባችን ውስጥ ያለፈ ወገንን ብሌን ለመለገስ በማስቻል ሁላችንም ለሰዎች ብርሃን መሆን እንችላለንና የአይን ብሌን ለመለገስ ቃል እንግባ። አስፈላጊውን ትብብር እንድናደርግ በዚህ በልደት በዓል ቀን ስጦታ እንድንሰጥ ጥሪዬን ማስተላለፍ ፈልጋለሁ። ገና እንግዲህ የስጦታ በዓል ነው። ከስጦታዎች ሁሉ ታላቅ የሆነው ስጦታ ደም በመለገስና ብሌናችንን ለመለገስ ቃል በመግባት በዓሉን እንድናሳልፍ በድጋሚ መጠየቅ ፈልጋለሁ። እያንዳንዳችን ቅን ልቦና የአንድን ሰው ህይወት ለዘላለም መቀየር ይችላልና ሁላችንም በቅንነት እንድንለግስ ጥሪያችንን እያስተላለፍን ለእምነቱ ተከታዮች በሙሉ በድጋሚ መልካም የገና በዓል። በዓሉ የደስታ፣ የፍቅር፣ የመተሳሰብና የወንድማማችነት እንዲሆንልን እንመኛለን። ደም መለገስ ህይወትን ማዳን ነው። ብርሃን መለገስ ደግሞ ዓለምን ማሳየት ነው።